ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እስኪ ዛሬ ደግሞ አልፎ አልፎ ፀጉሬን በምን መንገድ እንደምጠብቅ ላሳያችሁ እፈልጋለሁኝ። ያው ፀጉሬ በጣም ብዙ ጊዜ ነግሬያችኋለሁ ተጎድቷልኝ እና ከዛ በተወሰነ መልኩ እንዲመለስ ያደረኩበት መንገድ ይሄ ነው። እዚህ ጋር እንግዲህ ጓደኞቼ የምታዩት እሬት ነው። ይሄ እሬት ነው። እንደገና ደግሞ ቀይ ሽንኩርት አንድ ራስ አድርጌያለሁኝ ከእሬቱ ጋር ከዛ ደግሞ ሶስት ራስ ምንድነው ሶስት ፍሬ ሽንኩርት ነጭ ሽንኩርት ማለት ነው። ከዛ በኋላ ይሄንን ኦይል ኮኮናት ኦይል እጠቀማለሁ ማለት ነው። እና በዚህ ሁኔታ ላይ አዋህጄ ነው የምጠቀመው ማለት ነው ጓደኞቼ ያው ፀጉሬ በጣም ተጎድቷልኝ ከወሊድ በኋላ በጣም ሳስቷል በጣም ግንባሬ አካባቢ ሸሽቷል በጣም ሄዶብኛል እና በጣም የተቸገርኩት በዋነኛም ነገር በቃ ፀጉሬ ነው። ፀጉሬን ለማስተካከል ብዙ ጥሬያለሁኝ እና በተወሰነ መልኩም ተመስገን ደህና ነው ምንም አይልም ማለት ነው ጓደኞቼ ግን ይህንን መጠቀም ከጀመርኩ ጀምሮ በጣም መሻሻልን አይቻለሁ ጥሩ ተስተካክሎልኛል ምናምን ነገር ግን አሁን የፈታሁት ቁጥርጥር በጣም ብዙ ፀጉር ይዞብኝ ወርዷል በጣም ተነቃቅሎብኛል ዊግ በምሰራ ሰዓት ምን ጊዜም ፀጉሬ ይወልቃል ማለት አይቻልም። ይወልቃል ሳይሆን እንዳለ በቃ አለ አይደለ ምልፍፍ ብሎ የመውደቅ ባህሪ ያለው እና በዛ ምክንያት አልፎ አልፎ የምጠቀመው ነገር ትሪትመንት ይሄ ነው እንደምታዩት እንግዲህ በጣም ወፍራም ሆኗልኝ። እሬቱንና ነጭ ሽንኩርት እንዲሁም ደግሞ ነጭ ሽንኩርት እና ቀይ ሽንኩርት እንዲሁም ደግሞ እሬቱን አንድ ላይ አድርጌ እንግዲህ እንደዚህ በደንብ አድርጌ ፈጭቼዋለሁ ማለት ነው ጓደኞቼ። ከዛ በኋላ እንግዲህ የፈጨሁትን ነገር በማጥለያ ማጥለል አልችልም ምክንያቱም በጣም ከመድረቃቁ የተነሳ ግዴታ ውሃውን ነው መለየት ያለብኝ። ውሃው ካልተለየ አሁን ይሄ የምታዩት አይብ ምናምን ነው የሚመስለው የሆነ የእርጎ ነገር አለ አይደለ የእርጎ ነገር ነው የሚመስለው የሆነ አይብ ነገር እና እኔ ደግሞ እሱን ከተቀባሁት እሱ በርግጥ ብትቀቡት በጣም ቆንጆ ነው ለፀጉር በጣም ምክንያቱም ምንድነው? ሁሉም ነገር እዚህ ላይ ያለ ነገር ግን እኔ አንድ ጊዜ ሞክሬው ነበር እና ከፀጉሬ ላይ አልወጣ ብሎኝ በጣም ደግሜ ደጋግሜ 3 4 ብታጠበው ሊወልጣልኝ አልቻለም። በመላጊያ በምልጋው በምናምን ፀጉር ቤቱ በጣም ተቸግሬ ነበር ምክንያቱም ይሄ የሬቱ በጣም ደቆ የተፈጨው ወይም ደግሞ ነጭ ሽንኩርቱም የቀይ ሽንኩርቱ ምናምን ፀጉር ላይ እርጥብ ሳለ ያስታውቃችሁም ከደረቀ በኋላ በጣም በቃ እንዴት ብዬ ልንገራችሁ ፀጉራችሁ ነጭ ነው የሚሆነው። ከእንደገና እንደ ፎርፎር የመቡለል አይነት ነገር አይቼበታለሁ እና ከዛ ሰዓት ጀምሮ በተቻለኝ አቅም እንደዚህ ነጠላዬን እንደዚህ ግማሹን ሰንጥቄ ቆርጬ ትንሽዬ በዛ ነው የማጠለው ማለት ነው። እና በማጥለያ ማጥለል አልፈልግም በደንብ አድርጌ አሁን ይሄ ራሱ እስከሚንጠፈጠፍ ድረስ አቆየዋለሁ ይሄ ተንጠፈጠፈልኝ ነው አያችሁት አይደለ ውፍረቱ እንዴት እንደሆነ በጣም ወፍራም ነው ቆንጆ ነው። አሁን ይኸውላችሁ እንደምታዩት ቀስ እያለ መንጠባጠብ ጀምሯል ማለት ነው ጓደኞቼ ለተወሰነ ደቂቃዎች ተወዋለሁ በደንብ ሆኖ እንዲጨመቅልኝ ማለት ነው። ከዛ በኋላ እንግዲህ ከተጨመቀልኝ በኋላ ነው ወደ አጠቃቀሙ የሚሄደው በነገራችን ላይ የምትሞክሩ ልጆች ካላችሁ ሞክሩት በጣም አሪፍ ነው። አሁን ግን ከዊጉ በኋላ በጣም ፀጉሬ ተጎድቷል እንዳለ ወልቋል ማለት አይቻልም እያያችሁት ከሆነ ማታ ላይ ደግሞ እና ላይቭ ልገባ ፈልጌ ቁጥርጥሩን ከፈታሁት ቁጥርጥሩ ከተፈታ በኋላ በጣም ፀጉሬ ተነቃቅሏል ከምላችሁ በላይ በጣም ተጎድቷል ማለት ይቻላል። መጀመሪያ ትዝ ካላችሁ ለጥምቀት ተሰፋሁት ስፌቱን ደግሞ ወዲያውኑ እንደፈታሁት ቁጥርጥር ተሰራሁትና ፀጉሬ ከምላችሁ በላይ በጣም ብዙ ፀጉር የተነቃቀለው በጣም ብዙ እኔ ብዙ ማለት እኔ እንጃ መግለጽ አልችልም ማርያምን በጣም ነው የወጣው። በብዛት እኔ ዊግ ፀጉሬ ላይ ዊግ በማድረግ ሰዓት ሁል ጊዜ ይነቃቀልብኛል ማለት ነው። አሁን እንግዲህ እስኪ ለተወሰነ ጊዜ ደግሞ በዊግ ለመሰራት አቆማለሁኝ ግን ደግሞ 2 3 4 ወር እንኳን ብንከባከብና ቢመለስልኝ ራሱ የአንድ ቀን ደግሞ ዊግ ልሰራ ብዬ ከተሰራው መልሶ ፀጉሬ ውልቅ ይላል ማለት ነው ጓደኞቼ። እና በጣም ይሄ ነገር ተቸግሬያለሁ የሚገርማችሁ ነገር እንደውም ሙሉ ለሙሉ ባካችሁ ላጩኝ ምናምን ነገር ብዬ ነበር ነገር ግን መላጨት እንዴት ምናምን አሉኝ ጎረቤትም ቤተሰብም ሲቆጣኝ ተውኩቴ ማለት ነው። እና አሁን እንግዲህ እስኪ እንደገና ለመታጠብ ፈልጌ ስለነበረ ይሄንን ትሪትመንት ተጠቅሜያለሁ ማለት ነው ጓደኞቼ። ይሄንን ተጠቅሜያለሁ ማለት ነው። እንግዲህ እንደምታዩት ፀጉሬ በጣም አንሷል በጣም ርዝመቱ እንኳን ችግር የለውም ያን ያህል እንትን አይደለም።
አሁን እንደምታዩት እንግዲህ እየተቀባሁት ነው እና ነጭ ሽንኩርቱና ቀይ ሽንኩርቱ በጣም አቃጥሎኝ እንዴት ሆኜ እየተቀባው እንደሆነ እኔ ነኝ የማውቀው። በጣም እያቃጠለኝ ነው ያለው አይኔን ምናምን እና እንግዲህ አሁን ይሄንን እንደዚህ ከተጠቀምኩ በኋላ እያያችሁት ነው አይደለ? ፀጉሬ ርዝመቱ ደህና ነበረ። ነገር ግን እንደውም ርዝመቱ በጣም አጥሮልኝ ከዊጉ በኋላ ማለት ነው። እና አሁን እንግዲህ ይሄንን የምታዩትን ነገር እንደዚህ ከተጠቀምኩ በኋላ ይሄኛውን ምፈታውና ይሄኛው በነገራችን ላይ በጣም ብዙ ጄልም ማታ ተጠቅሜያለሁ። ማታ ላይ ብልገባ በጄል ነበረ ፍሬዝ ያደረኩት። ነገ ትሪትመንት ተቀብቼ እታጠበዋለሁ በሚል ምክንያት ማለት ነው። ጄል ነው አሁን ይሄ ነጭ ሆኖ የሚታያችሁ ጄሉ ነው። ጄል በጣም ብዙ ነው የተጠቀምኩት እና ከዛ በጄሉ ላይ ነው ይሄን የተጠቀምና ፀጉሬ በመድኃኒዓለም በቃ እንዴት ሆኖ እንዳለቀ እያያችሁት ነው። ግን ማነሱ ራሱ እኔ እንጃ ፀጉሬ ግን የሚስተካከልም አይመስለኝ ሳስበው አንዳንዴ። ነገር ግን ያው እንግዲህ መላጣ ከሚሆን ሁለት ፍሬም ቢሆን በአለኝ ነገር እንትን ለማለት ሞክሬያለሁ። እንደምታዩት በጣም ተዝረክርኬያለሁ አይገልጸውም። ኡፍ 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 በጣም ያስጠላልኝ። አሁን እንግዲህ ማድረግ ያለብን ነገር ፀጉሬን መጠቀም ነው ማለት ነው። ፀጉሬን ይሄንን ፊቴን አጠራርቃለሁ አጸዳዳለሁ ምናምን እና እንደምታዩት ተጠቅሜያለሁ። እዛች ጋ ያለችዋ ቆንጆ ደግሞ እንግዲህ ጠላዋን እየጠጣች ምናምን እኔን እያየችኝ እያወራችኝ ምናምን ትገኛለች ማለት ነው። እና አሁን በዚህ ሁኔታ ከጨረስኩ በኋላ ቢያንስ ለአንድ ሰዓትም ሆነ ለስንት ሰዓትም ችግር የለውም። በደንብ አድርጌ አስርና ከዛ ታጥቤ ቁጥጥር እሰራዋለሁ ማለት ነው ጓደኞቼ።